የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አባላትም ሆኑ 38ቱ ክልሎች በ38ቱም ክልል ስር የሚገኙ አጥቢያ አብያተ ክርስቲያናት ከዚህ በቀበሌም ደረጃ በወረዳም በከተማም በዞንም በክልልም ደረጃ እውቅና ከሌለው በህገወጥ ከሚሄደው ካውንስል ጋር የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምንም አይነት የሥራ ግንኙነት የሌላት መሆኑን አውቀው በተገቢው መንገድ ሲስተካከል በቤተ እምነት ደረጃ የምንገልጽ መሆኑን እያወቀን ይሄንኑ ተግባራዊ እንድታደርጉ እንላለን። እንደ መሰረተ ክርስቶስ ቤተክርስቲያን በየክልሉ ያሉ 45ቱ የመሰረተ ክርስቶስ ክልሎች ከካውንስሉ ጋራ የሥራ ግንኙነት እንደሌለን ተረድቶ ከካውንስሉ ጋራ ትብብር እንደማናደርግ ሊታወቅልን ይገባል። አሁንም ደግመን መናገር የምንፈልገው ካውንስሉ የኛ ነው። ካውንስሉን የሚመራው አሁን እንመራዋለን ብለው የሚሉ ሰዎች ግን የኛ አይደለም። ይህ የእርምት እርምጃ እስኪወሰድ ድረስ ህብረቱም ሆነ አራቱ ነባር አብያተ ክርስቲያናት ከካውንስሉ ቢሮ ጋር ምንም አይነት የሥራ ግንኙነት እንደማይኖረን ለመግለጽ